የተከበራችሁ የዩቲዩብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ሁሉን አልሐምዱሊላህ ሁሉ ሰላም አለን። ዛሬ ብቅ ብያለሁኝ። ያው እንደዚህ እንኳን ወጥቼ አላውቅም። አዲስ ነኝ። አበረታቱ፣ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ኮሜንት አስተያየት። ያው ልብሱን በደንብ ተከሽ እና ደህና ናችሁ? እኔ ደህና ነኝ ያለው አልሐምዱሊላህ ሁሉ ሰላም። ያው እንግዲህ በዚህ ሙቀት ሸፈን ብዬ እያራገብኩ ነው። አሁንም መታፈን አልፈልግም። ሙቀት ስለሆነ በጣም ሙቀት ነው። ያው ልፈታውም ሞክሬ ነበር፣ ግን ያው ትንሽ እዚህ ነበርኩና ልብስ እየተኮስኩ ነው። እንግዲህ በግልም እያለ ነው አይኔ ዘጋ። ለዛ ነው። እና ደህና ናቸው? እንዴት ናቸው? አለን አልሐምዱሊላህ ሁሉ ሰላም። አሁን ሰብስክራይብ ላይክ እያደረጉ ቤተሰብ ነው እና ደህና ናችሁ? አለን። የማዳም ስራ እንዴት ይዟችኋል? እንዴት ነው? ሁሉ ሰላም ነው? አለን አልሐምዱሊላህ ሁሉ መልካም ነው። ያው ዛሬ እንግዲህ ልብስ እየተኮስኩ ነው። 3 ልብሶች እየተኮስኩ ነው። እነሱን ማለት ልብስ በጣም ብዙ ነበር የለኩት፣ ተኩሼ ጨርሼ ነው። ትዝ ሲለኝ እስኪ ቆይ ለምን እንደዚህ ያለ ቪዲዮ አልሰራም እየተኮስኩኝ ብዬ እንደዚህ ልክ እንደ ኤሊ እንደ ዳይሪ ትላለች እናቴ ማለት ነው። ልክ እንደ ዳይሪ ቀስ እያልኩ ነው የምተኮሰው። ለእናንተ ረዘም ቪዲዮው እና ሁሉ ሰላም ነው እኔ ጋር አለን አልሐምዱሊላህ። እንግዲህ በዚህ መልኩ እየተኮስኩ ነው። ዞር ማልያዝም አለኝ ምክራ። እኔ የምላችሁ ውዶቼ ማለት ነው። ዛሬ ግን አንድ ነገር ልንገራችሁ። ማለት ገጠመኝ ነው፣ ግን ያው ከማዳም ጋር ማለት ነው። ከማዳም ጋር ገጠመኝ እንዴት ነው? የመጀመሪያ የመጣችሁ ጊዜ መጀመሪያ ቀን ማለት መጀመሪያ ወደ አረብ ሀገር ስትመጡ እንዴት ነበር እዚህ ያገኛችሁት? እዛ የተመኛችሁት እንዴት ነበር ሆኖ ያገኛችሁት? እንደኔ አስተሳሰብና እንደኔ እንትን ማየት በቃ ላይክ ምን ልበላችሁ፣ በጣም የሚገርመኝ ነገር ማለት ነው። እዛ ሆኜ የሳልኩትና እዚህ መጥቼ ሳገኘው በጣም በቃ ሰማይና ምድር በቃ ምንም አይገናኝም ማለት ነው። ለምንድን ነው? ምን አለ ብለን ነው እንደዛ ያስብነው? ግን ንገሩኝ እስኪ፣ ምን አለ ብለን ነው እንደዛ ያስብነው ማለት ነው? ላይክ በቃ እኔ እንጃ ብቻ፣ ግን በጣም ነበረ። እኔ ራሱ በጣም በቃ ኦቨር በጣም ብዙ ነገር ነበር ያሰብኩትን ሆኖ አገኘዋለሁ ብዬ የተመኘሁት በቃ ያሰብኩት ነገር ማለት ነው። አይምሮዬ ላይ ሲያቃጭል የነበረው ሌላ፣ እዚህ መጥቼ ሌላ። ታዲያ በዚህ መልኩ እንዴት ነው ቶሎ የምንግባባው ብዬ አሰብኩ። ምክንያቱም እዛ ሆኜ ሳስብ የነበረውን እዚህ ሆኖ ስላላገኘሁት ማለት ነው። እኔ እኮ አምኜ የመጣሁበት ሌላ ነው። እና እንዴት ነው አሁን እሷ እኔ ጀግጀግ በጣም ከባድ ነበር፣ በጣም ማለት ነው። በሚገርም ሁኔታ ግን ያው ተለመደና ያው እዚህ ደርሰናል ማለት ነው። እዚህ ሆነን አሁን እዛ ያሉት እንደዚህ ነው ብንላቸው ልክ ላይክ እኛ እንደነበርንበት በፊት እንደዛ ነው የሚያስቡት እነሱም። እና በጣም እንጃ ከባድ ነበር። እና ገጠመኝን ልንገራችሁ ማለት ነው። በዚህ አጋጣሚ እናንተም በጣም ብዙ አጋጣሚ ያለው ገጠመኝ ያለው ማለት ከማዳም ጋር በጣም ብዙ ገጠመኞች አሉኝ ማለት ነው። እናንተስ ምን ገጠመኝ ነበራችሁ አላችሁ? ምን አይነት ገጠመኝ ያላችሁ ማለት ነው? በኮሜንት አሳውቁኝ። እና የኔ ገጠመኝ ምን ነበር መሰላችሁ? ማዳም ልብስ ተኩሽ ብላ ልብስ ሰጠችኝ እና በሚገርም ነው ማለት ቋንቋ አልችልም፣ ግን በቃ ተኩሽ ብላ ልብስ ከው የሚለው ነገር ትንሽ ጭልጭል የሚል ትንሽ ያው ሲሉም ስለምሰማ እንደዚህም ደግሞ ልንመጣ ስንል አሰለጠን ያሉትን እንደዚህ በቃ ሲሉ ሰማለሁ። እና ተኩሽ ማለት ነው እንግዲህ ከውያ ከቀረበችልኝ ማለት ምን ልብስ ነው ተኩሻ ከቀረበችልኝ ተኩሽ ነው አልኩኝና ተኮስኩ። ጨርስ በጣም ብዙ ልብስ ነው ተኮስኩ። አያልቅም እንዴ በቃ ሸትለኝም እንዴ አልኩና በቃ እኔ እስከሚደክመኝ ያለኝን አቅም ሰራሁና በቃ ጥፍጥፍ አድርጌ ሁሉንም እስከምጠረኩላት ማለት ነው። ያን የተኮስኩትን በየእንትኑ ማለት ያው እንትን አለ አይደለ፣ የልብስ ቁም ሳጥን ነው እኛ ጋር የምንለው። እስኪ ደግሞ ድላፕ ነው መሰለኝ። እስካሁን ድረስ አልለመድኩትም ማለት ነው ቋንቋውን። እና በጣም የሚገርመኝ ነገር ማለት ነው ልብሱን የታደረግሽው ስትለኝ ምን አልኳት እኔ ልብሱን የታረግሽው እንግዲህ በራሷ ቋንቋ ማለት ነው። እኔ ልብስ ስትል ነው እንጂ ያወቅኩት የታደረግሽው የሚለውን አላውቅም ማለት ነው በሰዓት። ከዛ በቃ ማለት እኔ ማለት ያለብኝን ነገር ብያታለሁ። ምክንያቱም ያልኳት እኔ እንዴት ነው ካላችሁ ልብሱን ተኩሼ ስጨርስ ልብስ ማስቀመጫው ጋር አስቀምጬዋለሁ፣ ቢሰቅለውም ሰቅያለሁ አልኳት።
ከወይቲ ሰቀልት ብዬ ቁጭ አልኩኝ ማለት ነው። ከወይቲ ሰቀልት ያልኳት ከዛ እንደዛ ስላት እንዴ ማለት ነው አለች መሰለኝ። አልገባት አለ እሷም አልተግባባንም በጭራሽ። እንዴት ልንግባባ እንችላለን እንዴ? እኔን እንዴት ብላ ትጠይቃለች? እሷስ ብትሆን እንዴት ታውቃለች ብላ ታምናለች። አሁንም ደጋግማ ጠይቀችኝ፣ ሶስተኛ ጊዜ ጠይቀችኝ። እኔም ከወይቲ ሰቀልት ያልኳት ማለት ነው። አስባችሁት? ከወይቲ ሰቀልት ከዛ ስለ ምንም ሊገባት አልቻለም። እና ያሳየኝ መሰለኝ አለችው። ታሊ ያለችኝ ሄድኩኝ። ከዛ ሄድን። እነዚህ የት ነው ልብስ ስትለኝ ያሳይኋት ማለት ነው። ከዛ በቃ በጣም ገረማት ማለት ያልሽው በአማርኛ በራሴ ቋንቋ ስለሆነ አልገባትም እና በራሴ ቋንቋ እንዴት አዳምጠዋልኝ አለችኝ ማለት ነው። እኔ በማውቀው እሷ በማታውቀው ያው ችግር የለውም እስኪ ያለመግባባት እንችላለን አልኩና ዝም አልኩኝ ማለት ነው። ከዛ ድጋሜ ማለት ነው የሆነ ሰዓት ላይ ነው ደግማ ማለት ሰቀልኩ የሚለውን ነገር አላውቅም። አሁንም የታደረግሽ የሆነ ነገር ስጠይቀኝ የታረግሽ ስታይ ሰቀልቲ ቲን ከየት አመጣ ሰቀልኩት ለሰቀልቲ ነው ያልኳት። እኔ የተቀየረ መስሎኝ ነው ወደ እነሱ ቋንቋ ማለት ነው። ከዛ ይቺ ልጅ ምን ማለቷ አለች ማለት ነው። ከዛ አንዲት ናይጄሪያዊ ነበረች እና የልጇ ማለት የልጇ ሰራተኛ ሌላ ቦታ ናቸው። ከዛ ሲመጡ ሁልጊዜ ሰቀልቲ ትላለች። ሰቀልቲ ምንድነው ሰቀልቲ ትላለች። እኔ ምን አውቃለሁ። እሷ ደግሞ እኔ አላውቅም አለቻት። ከዛ እኔ የተቀየረ መስሎኛል። እኔማ እንደው ማረጋገጥ አለብኝ አልኩና ጓደኛዬን ደወልኩና ሰቀልኩ ማለት ሰቀልቲ አይደል እንዳልኩት በጣም ሳቀችብኝ። ሳቀችብኝ ምን ያስቅሻል ተሰማኩና መልሼ አሁን ድጋሜ ነገርኳት ማለት ጠየቅኳት። አሁንም ሳቀችብኝ። እሺ ንገረኝ አልኳት። ነገረችኝ። ከዛ እሱን ሰብስለስ አሁን አስቀመጥኩም እንደዚህ ነው። እዛ ነውም ለማለት ሰቀልቲ ማለት ሰቀልቲ እንደው ምንድነው ሰቀልቲ እላለሁ እኔ ራሱ የተቀየረ በቃ አፌ ላይ የሚመጣው ሰቀልቲ ነው። የመጀመሪያ ጊዜ እንትን ያልኩበት ማለት ነው። እና በጣም ነበር የምትገርመው ሴትዮዋ። አሁን ራሱ በቃ ትስቅብኛለች ማለት ነው። ሰቀልቲ እያለች ትስቅብኛለች። እኔ ወደ አረበኛ የተቀየረ መስሎኛል ሰቀልኩት ለማለት ማለት ነው። እና ይህን ይመስላል የዛሬው ገጠመኝ። ያው ብዙ አጋጣሚ አለኝ። እስኪ እናንተ ደግሞ የገጠማችሁን ገጠመኝ በኮሜንት ማለት ነው። በተረፈ ደህና ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ ሶስት ልብስ ተኩሽ ተብዬ ማለት 3 ልብስ ነበረች የቀሩኝ። እነሱን ያው እያገላበጥኩ ነው። ካሜራ ፊት ቀርቤ ለቅም ለዛ ነው ፈርቻለሁ በጣም ማለት ነው። አበረታቱኝ እሺ ወገኖቼ፣ ወንድሞቼ፣ ላይክ ሰብስክራይብ እና ወዶቼ። ያው እንግዲህ ልስቅ ነው ወደዛ የሄድኩት ማለት ነው። በቃ አልቻልኩም። እኔ መታፈንም አልቻልኩም። አሁን ካሜራውን እያየሁ ስላልቻልኩኝ ልስቅ ሂጄ እመለሳለሁ። ራሴን በጣም ነው እንትን ያልኩት ማለት ነው። ምክንያቱም እኔ ካሜራ በጭራሽ ፎቶ እንኳን ራሱ ማለት ያን ያክል አይደለሁም ፎቶ ለመነሳት ራሱ ማለት ነው። ለምን እንደሆነ አላውቅም። የሚያሳቅ ያልወጣልኝ አለ። ብቻ ግን በጣም ስቄያለሁኝ ማለት ነው በራሴ እንጃ። ብቻ ግን እስኪ ለኸይር ነው እስከምንለምድ ድረስ ነው። ያው ከለመድኩት በኋላ እንጣጣ ይሆናል። አቤት 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 አቤት። እና ለማንኛቸውም አበረታቱኝ፣ ላይክ ሸር ሰብስክራይብ ቤተሰብ ይሁኑ። አልወጣልኝም እዛም ሆኜ እያልኩ ነው የሰራሁት የተኩት ልብስን ማለት ነው። ይሁን ግድ የለም እና ቅመሞችዬ እንዳትረሱኝ ውዶቼ ማለት ነው። ላይክ ሰብስክራይብ እንዳይረሳ። ቤተሰብ ያበረታቱኝ። በተረፈ እናንተ ገጠመኛችሁን ንገሩኝ ማለት ነው። እዚህ አጋጣሚ ሌላም ገጠመኝ አለኝ እነግራችኋለሁ ማለት ነው። መዳም ጋር ገጠመኝ በጣም ብዙ ደግሞ ቆይ ያልተረሳ በጣም የሚገርም ገጠመኝ ደግሞ አለኝ ማለት ነው። በጣም የሚገርም አንድ ጊዜ ነው የመጀመሪያ ጊዜ ነው እንጂ እንትን ምን ነበረ ቤት አስጃለችኝና እሺ ብዬ ቤት ማጽዳት ማቴሪያሎች ሰጠች። ከዛ
ከዛ እንደ አጋጣሚ ሆኖ ጓንት የለም ማለት ግላቭ የለም እና የለም ማለችኝ። ስጭኝ አልኳት። እኔ ታልሰጥሽኛል ስለሚነግሩ ነው ግላቭ ለበሱ እያሉ ስለሚያስጠነቀቁም ብዙ ጊዜ ኬሚካል አለ ምናምን ስለሚሉ እሺ ካልሰጠሽኝ አላጸዳም አልኳት ማለት ነው። የሞልቃቃነት የሞልቃቃ ማለት ነው እንግዲህ አምጪ ግላቭ አልኳት። አሁን የለም በኋላ እገዛለሁ ይህ ብቻ የሆነ ነገር ትለፈልፋለች ምን ትላለች። ከዛም በኋላ እኔ አላጸዳም አልኳት። ያንን የሰጠችኝን ሁሉ ግብአቶች እነዛ ኬሚካሎች ድትልሽ ምንድን ትሴነሽ ወደዛ መልሽ ያስቀመጥኳቸው እና መቀመጫቸው ወስጄ ውሃ ነክር አድርጌ ፎጣውን ውልል በውሃ ብቻ ማለት ነው። ለምን እጄ ይበላሽ እንደምን በወጣኝ። ከዛ መጣች የት አለ ባዶ ነው የወጣው ይወት በል አላውቅም። ብቻ ግን እንደዚህ ማይስላለች እንደዚህ ጭራሽ የማይሆን ነገር ነው። እንዴት ነው እንደዚህ የምታጽፍ ምናምን ጮኸች። ከዛም በኋላ እጄ ይበላሻል አልኳት ማለት ነው። ሞልቃቃ ብዬ እጄ ይበላሻል በአማርኛ እኮ ነው በአረበኛ እንዳይመስላችሁ። ከዛ እጄ ይበላሻል አልኳት ማለት ነው። እንዴ ይቺ ልጅ ጥጋቧ በትብል ብቻ አላውቅም። ሰውዬው ሲመጣ ስለኔ ነው የሚያወሩት ይመስለኛል። ሸቃላ እያሉ ማን ነው ሸቃላ? እኔ አይደለሁም አላሉ። ራሴን በራሴ አጽናናለሁ በሉኝ። ከዛ እንዴት ነው እንትን ማለት የምታጸጂው በውሃ ብቻ ነው እንዴ አለኝ መሰለኝ። ሁልጊዜ የምታጸጂበት ግብአቶች እነዚህ ናቸው ብለው ይገዛልሻል። ግን ለዛሬ ስለሌለ ታዲያ በውሃ ብቻ ታጸጂው እንዴ አለኝ። እሺ ብዬ ዝም አልኩላችኋለሁ። ከዛም በኋላ በጣም ፈራሁ። በቃ በጣም ፈራሁ። ጮኻለች ሴትዮዋ ምናምን እና ውዶቼ እንግዲህ በዚህ መልኩ ልብሴን ጨርሻለሁ። ነው ሙቀት ስለሆነ ከፍ ዝቅ እያደረኩት ነው። ገጠመኝ አለቀ በቃ። ከዚህ በኋላ ገጠመኝ ምናምን ነገር የለም። ምክንያቱም ማለት ነው እናንተ አዳምጣችሁ ዝም ነው የምትሉት። የራሳችሁን አጋጣሚ ደብቃችሁ እኔ ምን በወጣኝ ነው አጋጣሚውን የምናገረው ማለት ነው። ኧረ ወየው ዘንድሮ ጨዋታ እና ወዶቼ እንዴት ናችሁ ታዲያ የኔ ወዶች ማለት ነው። እንደዛ ነው በቃ በሰላም እንገናኝ። ጨርሻለሁ ልብሴን ሰቀልቱ አድርጌያለሁ። ሰቀል አድርጌዋለሁ። እስከምጥ አድርጌዋለሁ። ሰተርተር አድርጌ ደግሞ ወደ ስራ ይላለሁ ማለት ነው። ወዶቼ ሰብስክራይብ ላይክ እንዳይረሳ ቆንጆዎቼ ማለት ነው። ያው እዚህ ጋር እንኳን እንደው ምን ያለ ልበል ምን ያለ በዚህ መልኩ ልብሴን ጨርሻለሁ። እንግዲህ ያው ሰተር አድርጌ ካሜራ ፊት ቀርቤ ስለማላውቅ እንደዚህ ነው የሚያረገኝ ማለት ነው።